yeroo keenya qusachuudhaaf nagaa dheeraa sin gaafachuu danda'u jechuukooti ጊዜያችንን ለመቆጠብ ረጀም ያለ ሰላምታ ለጠያያቃችሁ ስለማልችል ማለት ነው yoon irra deddeebi'ee dubbadhe isinis ganaa deebiin haalaattu yeroon nun ga'u jechuudha ደጋግሜ ብናገር እናንተም ለመልስ ገና ትደግሙልኛላችሁ ጊዜ ደግሞ አይበቃንም ገረ እርጋ ኬኛatti tun darbi waan lama qofa dubbachuun barbaada ወደ መልእክታችን ከማለፋችን በፊት ሁለት ነጥቦችን ብቻ ማንሳት እፈልጋለሁ inni tokkoffaa jalqaba nama iddoo kanaaf malu miti waan ta'eef waaqa isa akkan iddoo kana dhaabadhu godhe galateeffachuun barbaada የመጀመሪያው እኔ ለዚህ ስፍራ የሚገባ ሰው አይደለም ግን እዚህ እንድቆም ለረዳኝ አምላክ ክብር ምስጋና ድረሰው ለማለት ፈልጋለሁ inni lammatammo waldaan kun waldaa beektota baay'eetiin guutuu waan ta'eef warra akaadaamishiyaanii warra teolojiyaanii dhiifama gaafachuun barbaada ሁለተኛው ነጥቤ ደግሞ ይህ ቤተክርስቲያን በሐዋቂዎች የተሞላ ወይም ደግሞ ብዙ ምሁራን ያሉበት ቤተክርስቲያን ስለሆነ ቄሶችን ተላላቆችን ይቅርታ ማለት ፈልጋለሁ ኦቦሌሰ እኮ አስዳበቴ ና ወጅን ጅሩልዴ ደበለቴ ጁዳ እኔንም ጨምሮ ማለት ነው ኤርጋን ኬኛ ጉያራ ኩመስና ስረት ተርጊተኒ ዛሬ መልእክታችን እዚህ ላይ እንደምታዩት ሙለተ በቆና ለመለኮብሳ ሰደቲ አንጋኩዳ ተቆረጥ ጥየፈታ ራእይ ምዕራፍ 2 ከቁጥር 8 እስከ 10 ላይ የተመሰረተ ነው ኤርጋን ንቡራ ገሩ ለኮብሳ ኩዳን ይረሰ ጅሩዳ መሰረታዊ ነጥቡ ግን በቁጥር 10 ላይ ያለው ነው እኒ ለኮብሳ ኩዳን ይረጅሩ ቁጥር 10 ላይ ያለው ሐመዱአት አመነማታ ይሄ እስከ ሞት ሲታመን ሆን ይላል መተሮን ኬኛስ ከኑማ አርስታችን ይሄ ነው ኤርጋን ቡራ ኬኛስ ዋይ ወልዳ ስምሪና ዱበት ያ አሳብ ጠቅላላ ስንወስደው የስምሪና ቤተክርስቲያንን ታሪክ ይናገራል ሴናን ወልዳ ስምሪና ኢዶ ገባብዱ ተኮ ቆፈ ከን ቀበቴ ሙለተ በቆና ለመለኮብ ሰደት ያገኩዳ ተኮቲ የስምሪና ቤተክርስቲያን ታሪክ አጭር ጽፍራ ወይም ደግሞ ቦታን የያዘ ከራእይ ምዕራፍ 2 ከ8 እስከ 10 ባለው ስፍራ ላይ ተጠቀሰ ነው ስምሪናን ሐራ ተርኪ ሐራ ከሰት ያርገምቲ ስምሪና በዛሬ አሰፈሯ በቱርክ ውስጥ የምትገኝ ናት ዶሽኒት ያርገምቱ ካባ ኤፌሶን በኤፌሶን ሰሜናዊ ክፍል ማለት ነው መቃን ሂኮም መቃሸቲ ኡርጎፍቱ ጋር የቹ የስምሪና መንፈሳዊ ትርጉሟ መልካም ሽታ ወይም ደግሞ መልካም ማዛ ማለት ነው ኡርጎፍቱ ጋሪ መልካም ማዛ ወንጌል ዮሐንስ በቆና ኩዳለ መለኮብ ሰድደሚ አፍሪረቲ ዮሐንስ ወንጌል ምዕራፍ 12 ከቁጥር 24 ላይ ጎፍታን ኢየሱስ አከስ ጀደ ዱበት ጌታችን ኢየሱስ ክርስቶስ እንደዚህ ብሎ ይናገራል እጂ ቀመዲ ብዮ ከሰቡኤ ስንዴ ፍሬ በአፈር ውስጥ ካልወደቀች ዮዱ ዳባቴ ካልሞተች ቶክቹ መተኤ ያፋይዳ አንድ ብቻውን አትቀራለች ዮዱ እገሩ ጀባዬ ጎዳታ አይዳን ከሞተች ግን ብዙ ፍሬ ታፈራለች ይላል ወንት ኩን ዋጅሪኝ ክርስቲያኑማ ዱበታ ይህ ነገር የክርስቲያንን ህይወት የሚመለከት ነው ናምኒ ቶኮ ክርስቲያኑማ ከሰ ሴኔ አንድ ሰው ክርስቲና ውስጥ ገብቶ ዮ ሂንዱ ተኤ ካልሞተ ይጀባዬ ጎዳቹ እንደንደው ብዙ ፍሬ ሊያፈራ አይችልም አካታ ጅሬኝ ክርስቲያኑማቲ እንዱቲ ከራ ጅሬኛት እንደ ክርስቲያናዊ ህይወት ሞት የክርስቲያን ወይም ደግሞ የህይወት መሰረት ናት ወልዳን ስምሪና ሴና ከነፈካቱ ቀብድ የስምሪና ቤተክርስቲያንም ይሄን ያህል የመሰለ ታሪክ ነው ያላት በርሽን ጅራቻ ቱርቴ በራ አሪያና ከሰዳ የኖረችበት ዘመን የስደት ጊዜ ነበር ኢኮም መቃሸቲ ሞርጎፍቱ ጋር የቹ የስሟ ትርጓሜ ደግሞ መልካም ማዛ ማለት ነው ወበዳ ኡርጎፍቱኒ አስተውሉ ዮካን ሽቶ የቆዳን ሳጨበ ማለው ኡርጋው እንደንደው ምናልባት ይቃው ካልተሰበረ ሽታው ሊወጣ አይችልም ዮካንሞ ቡቀው ተሰረጅራ አለበለዚያ ደግሞ መከፈት አለበት ለማወቅ አኩማ ይጂ ቀመዲ ዮጨጨበ ዮዱ ኤማሌጀ ጋሪን ጎዳነ ልክ ስንዴ ፍሬ ወድቃ በቅላ ካልሞታ ካልበቀለች ፍሬ እንደማይፈራ ሁሉ ሽቶን ሱንስ ዮጨበ ማለው ኡርጋ በርባችሱ ከኑ እንደንደው ያ የሽቶ ይቃም ካልተሰበረ የሚፈለገውን ሽታ ሊሰጥ አይችልም ካናፍ ስምሪናን ኦፊሼቲ ጨጨብዴ ወልዶታ ሐረጅረኒፍ ኢፋአዳ ኢብሲት ስለዚህ ስምሪና ለራሷ ታሰባብራ ዛሬ ላሉት ቤተክርስቲያን የተለየ ብራን ሰጠች ኦፊሼቲ ዱቴ ወልዶኒ ሐረጅራን አከጅራታን ጎ ለራሷ ሞታ ዛሬ ያሉት ቤተክርስቲያናት እንዲኖሩ መንገድ ከፈተች አኩማ ሁንዲ ከሰን ቤተኒ ሁላችሁም እንደምታውቁት ዋቀዮ
እግዚአብሔር መታ ወልዳ ክርስቲያናት የቤተ ክርስቲያናችን ራስ ነው። ወልዳን ክርስቲያናሞ ሃዳመና ጎፍታ ኢየሱስ ጀዳምቴ ቤከም ቤተ ክርስቲያናት ደግሞ ወይም ደግሞ ቤተ ክርስቲያን ደግሞ የጌታችን ኢየሱስ ክርስቶስ ሙሽራ ተብላ ትጠራለች። ከናፊ አባም መናሼ ኩን ጠለያ በሬሴፍ ስምሪና ዳፍ ባለቤቷ እንግዲህ ለስምሪና ቤተ ክርስቲያን ደብዳቤ ጻፈላት። ጠለያን ኩን ሞ ፓርቲ ሰዲ ቀባ ይህ ደብዳቤ ደግሞ 3 ክፍሎች ነው ያሉት። እኒ ተኮፋ ሴንሰ ሳቲ የመጀመሪያው የመግቢያው ክፍል ነው። እኒ ለመፋ ቀብዬ ሳቲ ሁለተኛው ደግሞ አተታ መጻፈበት ወይም ደግሞ ዋናው ነጥብ የሚተላለፍበት ክፍል። እኒ ሰደፋንሞ ጉዱንፋ ሳቲ ሶስተኛው ደግሞ ምን ደመደምበት ማሰሪያው ነው። ጠለያን ጎፍታን ኢየሱስ ስምሪና ዳፍ በሬሴ ጌታችን ኢየሱስ ክርስቶስ ለስምሪና ቤተክርስቲያን የጻፈው ደብዳቤ ከነ ሁንዱ መሳወፍ ኬሳ ቀባ ይሄንን ሁሉ ያጠቃለለ ነበር። ተኮፋ ረተከስ ጀደ ጀልቀባ በአንደኛ ላይ እንደዚህ በማለት ይጀምራል። ኢሰጀልቀባፍ ሰዱማ ብራሲ ፈርጋሜዳ ከመጀመሪያውና ከኋለኛው ነው ወደ አንቺ የተላከው አለ። ኢሰዱኤፊ ሰጅራታ ብራሲ ፈርጋሜዳ ከሞተውና በህይወት ደግሞ ከኖረው ነው የተላከልሽ። ጠለያን ሲፈርጋሜ ኩን ነመከሱማኒ ብራሚት ከንሲ ዱፌ ወደ አንቺ የተላከው ደብዳቤ ዝም ብሎ ሰው አይደለም የመጣልሽ ወደ አንቺ አልፋፍ ኦሜጋ ሰተይ ብራ ከአልፋና ከኦሜጋ ከሆነው ከክርስቶስ ኢየሱስ ዘንድ ነው። ኢሰዱኤፊ ሰጅራታ ብራ ከሞተውና እንደገና ደግሞ ከኖረው ከጌታችን ኢየሱስ ክርስቶስ ዘንድ እንጂ ባየ ነመትቶላ በጣም ደስ የሚል ነው። ጠለያን ሲኒ ዱፌ ቦሎታ ኮ ነመከሱማኒ ብራን ዱፍኔ ወደ እናንተም የመጣው ደብዳቤ ዝም ብሎ ሰው አይደለም ወደ እናንተ መጣው። ፈላሰማ ወረ ግሪኪ ከሰቲ ከግሪስ ፈላስፋዎች አባባል who said what ተደኒ ሙርቴሱዳፍ ኤኝቱ ማል ጀደ ጀቹዳፊ ሎጂኪቲን ኢላላሙቱ ጅራ ምን እንዳለ ብሎ ለመወሰን የሚያዩበት ፍልስፍና አላቸው። ካናፍ ጀቾተ ሰዲት ፈየደሙ ስለዚህ 3 ቃላትን ይጠቀማሉ። ኢጎስ የሚባለው ፓቶስ የሚባለው and ከምብራኒሞ ጀችኒ ሰደፋኒሞ ሎጎስ በሚባለው ይደመድማሉ ማለት ነው። ጀቾኒ ኩን ሰደኒ እነዚህ 3ቱ ቃላት ፈላሰማ አሪስቶትል ክሬቲ ጎደ ከሰቲ አሪስቶትል ከፈበረከው አባባል ውስጥ ነምኒ ጭማን ቶኮ ኤርጋ ቶኮ ደበርሴራ ጀደሙ ዳፊ አንድ ታላቅ ሰው ትልቅ መልእክት አስተላልፈዋል ለማለባል ሎጂኪ ከነ ከሰቲ ላለሙ ቀባይ ደኒ እነዚህ 3ቱ የሎጂክ ፍሬምወርኮች አስፈላጊ ናቸው። ከናፍ ጠለያን ጎፍታን ኢየሱስ ኤርጌ ኩኒ ስለዚህ ጌታችን ኢየሱስ ክርስቶስ የላከው ደብዳቤ ፊሎሶፊ ወረ ግሪኪቲን ኢላላሙ ዮታኤለ በግሪክ ፊሎሶፊ ማይታይም ቢሆን ኖሮ ጎፍታን ኢኒ ኤርጌ ነመጭማታውሳን ሁንዲ ኬኛ ቤን የላከው ጌታችን ታላቅ ሰው መሆኑን በደንብ እናውቀዋለን። ከናፊ ወልዳን ስምሪና ኤርጋሰነ ከለቲዳን ፉዳት ስለዚህ የስምሪና ቤተክርስቲያን ያንን መልእክት በቀጥታ ነው የተቀበለችው። ወዳይኒ ጠለያሰነ ኤርጌ አስተውሉ ያንን መልእክት የላከው ኢሰዱኤ ቱሬ ሞቶ የነበረ ኢሰጅራታዳ እንደገና ደግሞ የኖረው ኢሰጀልቀባቲ የመጀመሪያው ኢሰዱማቲ የመጨረሻውም ነው። ሴንሰ ከሰቲ ከነ ኢብሰቲ በመግቢያው እነዚህን ያብራራል ማለት ነው። ገረቀብዬ ሳቲው ሙደርቢኑ ወደ አተታ ወይም ደግሞ ዋናው ሐሳብ ስንሄድ ደግሞ ጡቃን ተኮፋኑት ይላሉ። አንደኛው ነጥብ የምንመለከተው አከስቲን ጀደ ኤርጋሳቲ እንደዚህ ነው ያለው ባለመላእክቱ ረኪነት ከሰ ጅርቱ ቤካ አንቺ ያለሽበትን ችግርን ያውቃለሁ፣ ህዩማ ከ ቤካ ዳይነትንም አውቃለሁ፣ ገርወት ሶሮምቱ ዳት ግን ደግሞ ሀብታም ነሽ። አተምት ነምኒ ተኮ አት ዘ ሴም ታይም ኢየሱስ ሶሬሰስ ተውደንዳ እንዴት አንድ ሰው አንድ ጊዜ ሀብታምም ድሃም ሊሆን ይችላል? ረኪነ ከሰ ጅርታቲን ጀደን በችግር ውስጥ እንዳለች ነው ተናገረው። ግድራ ከሰ ጅርታቲን ጀደን በመከራ ውስጥ እንዳለች ነው የተናገረው። ህዩማ ከሰርጌራ ጀደን እንደዚሁም በደህንነቷንም እንዳየን የተናገረው። ገሩም ዋት ሶሬስ ሳይደ ግን ደግሞ ሀብታም ነሽ አላት። ባየነ መትቶላ በጣም ደስ የሚል ነገር ጳውሎስ ወረ ቆሮንቶሲፍ የሙበሬሱ ኤርጋሳ ሰለመፋ በቆና ጃለኮብሰ ኩደን ይረቲ ጳውሎስ ለቆሮንቶስ ሰዎች ሲጽፍ ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 10 ላይ ኑይ ህየይ ፈካና እኛ ድሆች እንመስላለን ወረ ካኒ ሞንሶሮም ሲናይደን ግን ሌሎችን ደግሞ ሀብታም እናደርጋለን። ገለኒ ዋቀዮ ፋተው እግዚአብሔር ክብር ምስጋና ይግባው። ነሞን ህየይ ፈካተን ምናልባት ድሆች ልንመስል ለምንችል ሰዎች ሶሬሶታ ሀብታሞች ደግሞ ነን። ወልዳን ስምሪና የስምሪና ቤተክርስቲያን ማቴሪያሊ ዳ የሙላ ለምቱ
በንብረት በምትመዘንበት ጊዜ ዋን ሲነረ ወልዳ ከነ ኬሳ ቀብደን እንቀብ ዛሬ በቤተክርስቲያናችሁ ያላችሁትን ንብረት የላትም አቤኛን የሙ መዳለምቱ ባላት ሀብት በምትመዘንበት ጊዜ ዋን ወልዳን ኩን ሀረቀቡ እንቀብ ዛሬ እቺ ቤተክርስቲያን ያላትን ንብረት የላትም ገሩ ዋን ተኮ ቀብድ ግን አንድ ነገር አላት አማንቲ ጎፍታ ኢየሱስን በጌታችን ኢየሱስ ክርስቶስ ላይ የተመረሰተ እምነት አለ ዋን በከዳ ሙለቱ ነመመዳል ጌታ ደግሞ በውጭ በሚታየው ነገር ሰውን አይመዝንም ከናፍ አማንቲ ጭማሽን ቀብዱ ላሌ ስለዚህ ያላትን ጠንካራ እምነት አይቶ እንዲባቲን እትንጀ አትጨነቅ ያላት አትየሰው ታቴው ሶሬሰይ ምናልባት ዳህም ብትወኚ አንቺ ሀብታም ነሽ አላት ገለኒ ዋቀዮ ፋተው እግዚአብሔር ይመስገን ያዲኩን ይላልጭከና ፓራዶክስ ኤዳማ ባኛ አስተሳሰብ ወይም ደግሞ በአይታ ፓራዶክስ ይባላል ዋን ወልፋለ ሲፈካት የሚቃረን ሐሳብ ማለት ነው እየስታኒ ሶሬሰተው ድሃ ሆኖ ሀብታም መሆን ማቴዎ ዮሐንስ በቆና ኩዳን ለኮብሰ ኩዳን ይረቲ ዮሐንስ 10:10 ላይ ጎፍታን ኢየሱስ አካስ ጀደ ጌታችን ኢየሱስ ክርስቶስ እንደዚህ አለ አኒ ሆሎኒ ሂራፋ ሀቀባተኒ ፊኑ ፌደ እኔ በጎቼ እንድተራፍራፈላቸው ነው የመጣሁትኝ አርጊተኒ በርቶኒ ጎፍታ ኢየሱስ ቀበኛው ማንቀበን አያችሁ የጌታችን ኢየሱስ ክርስቶስ ደቀ መዛሙርት ምንም ንብረት የላቸው ገሩሞ ጎፍታ ኢየሱስ ይንቀብ ነገር ግን ጌታችን ኢየሱስ ክርስቶስ ደግሞ የነሱ ንብረት ነው ከናፊ ቀበኛ ዮይላላ መንጀሬንሱን ይይይዳ በአብት ሲመዘኑ እነሱ ደሆች ናቸው ጎፍታን ይሮንዳ ሳንግዱ ዋንጅራቱፍ ሳንሶሬሶታ ግን ጌታችን ኢየሱስ ክርስቶስ ደግሞ ዘወትር ከነሱ መካከል ስለሚኖር ሀብታሞች ናቸው ሲንጋፈቹ በርባዱ ዛሬ እናንተን የሚጠይቅ ጥያቄ እስን ጎፍታ ኬሰን ከኖፍ ግዱዳ ቀብዱ እናንተ ጌታችሁን ከመካከላችሁ አላችሁ ወይ ወይስ ደግሞ ውስጣችሁ አላችሁ ወይ ይይ ሶሬይ ጀደሙ እንደንደሱ እናንተ ደሆች እንደገና ደግሞ ሀብታሞች ልትባሉ ትችላላችሁ ማቴዎስ በቆናሸን ለኮብሰ ዲያጋ ፍሪቲ ማቴዎስ ምዕራፍ 5 ቁጥር 3 እስከ 4 ላይ ወሪ ኢየሱስን ያገመደኒ ድሆች ምስጉን ናቸው ይላል ኢሳንን ጌስፈቱ ወደኑት እነሱ አንድ ቀን ሊሞላላቸው ይችላል አፉረት ወሪ የይታን አገመደኒ በመንፈስም ድሆች የሆኑ ይደሰቱ አለ ኢሳንቱ ሶሬሳ አይደ እነሱ ሀብታሞች ናቸውና አንቅኒ ጎፍታ ኬኛው ኑት ደጋማ አይረተይ የጌታችን ኢየሱስ ክርስቶስ ክፍተት ወይም ደግሞ የኛ ክፍተት ሰማን ከሆነ ጎፍታን አከኑ በርባችሱ ኑት ደጋማ አይረታናን ጌታችን ኢየሱስ ክርስቶስ እኛን እንደሚያስፈልገን የሚሰማን ከሆነ ሶሬስ ኑዳ ሀብታሞች እኛ ነን ዮፋላ ሰናተ እሞ ኢየሱስ ተቃራኒ ከሆነ ግን ኑት ኢየሱስ ተሶሬስ ሰዳም የመጨረሻ ደሆች ግን ሀብታሞች ደግሞ እንባላለን ኢሱማ ከነ ገልገልችታኒ ይላሉ ደንደስ ይሄንን በሌላ ሁኔታ መረዳት ማለት ነው አከስቲን ጀደ ስምሪና ዳንደበሌ ለዚህ ስምሪና ቤተክርስቲያን እንዲህ አላት ጨምሮ ዮዋቲ አፉረት ሶሮምቱ ታተ ይወደን በመንፈሳዊ ህይወት ሀብታም ብትሆኝም ወረ ይሁዶቱን ተይን ነው ይሁዶቱ ፊን ጀዳንቱ ሲወጅንጅራቲ ይሁዶች ሳይሆኑ እኛ አይሁዳውያን ነን ብለው የሚጠሩት ራሳቸው እነሱ ናቸው ኳንቺ ጋር ያሉት ሰበዋቀዮ ዮፋላይ ሰጀልቀባቲን ይላልተን ኩምባይ ረክሳዳ በመጀመሪያው ተቃራኒ አድርጋችሁ በምትመለከቱበት ጊዜ በጣም አስቸጋሪ ነው ነምኒ ቶኮቱ ዋን ቶኮን ቀባቲን አንድ ሰው ምንም ንብረት ሳይኖረው ሱፊው ፈቲ አካዴሙ ወየቹ ሱፍ ግቅ አድርጎ መሄድ ማለት ነው ነምኒ ቶኮቱ ዋን ቶኮን ቀባቲን ምንም ንብረት ሳይኖር አንድ ሰው መኪና ክሬፈቴት እንደሙ ወየቹ መኪናን ተከራይቶ ወይም ደግሞ ተኮናትሮ መሄድ ማለት ነው ነምኒ ቶኮቱ ዋን ቶኮ መናን ቀባቲን አንድ ሰው ምንም ንብረት ከቤቱ ሳይኖረው ኡቱኛቴ መናን በኢን ከቤቱ ምግብ ሳይመገብ ወጥቶ ራይዲ ቢልቢሌው አመቹ አከቹት መንገድ ላይ ደግሞ የግል መኪና ወይም ደግሞ ራይድን በስልክ ጠርጦ በሱ መሄድ ማለት ነው ካናፍ አከስቲን ጀደ ስለዚህ እንደዚህ አላት ወርሲ ግዱ ጅራኒ ካንቺ ማከለ ያሉት ይሁዶታ ኦፊን ጀዱ አይሁዳውያን ይባላሉ ወይም ደግሞ ራሳቸውን ያህዌራም ብለው ይጠራሉ ገሩ ይሁዶታ ሚትየደን ግን ደግሞ እውነታው ሲጋለጥ አይሁዳውያን አይደሉም ኮንሲፍ ቆርማታ ጉዳዳ አይደ ሲምሪናዳ ይሄ ላንቺ ከባድ ፈተና ወይም ደግሞ መከራ ነው ጅሬኛ አመንቲ ከሰቲ በእምነት ህይወት ውስጥ ፕሪቴንዲ ጎቹን እንደንዳመት ፈኬሱን እንደንዳማ ማስመሰል ይቻላል አከጋሪት ፈኬሱን እንደንዳማ በጥሩ ሁኔታ ማስመሰል ይቻላል ኡቱ ክርስቲያንን ተይን ክርስቲያኖች ሳንሆን ክርስቲያና እንደደደቢው እንደንደኝ ክርስቲያኖች ነን ብለን መመላለስ እንችላለን ጎፍታን ኢየሱስ ወረ ይሁዶታ ከናም ባየ ኮማት ጌታችን ኢየሱስ ክርስቶስ አይሁዳውያንን ይነቅፋቸዋል በዚህ ማቴዎስ በቆና ዲደሚ ሰዲ ለኮብሰ ዲደሚ ቶርበረቲ ማቴዎስ 23 ከቁጥር 27 ላይ ወረ ይሁዶታ ፈኬኛ ከሲቲን ዋንደደቢ አቱራኒፍ አይሁዳውያን በእንደዚህ አይነት ምሳሌ ሲመላለሱ ስለነበረ አከስቲን ጀደ እንደዚህ አላቸው ኢሲን አዋለ መረገማዳ አትኝ ጀደ እናንተ የተከደነ መቃብር ናችሁ አላቸው አከምባየ
baay'ee ulfaataadha jechuun በጣም ከባድ ቃላት lallabaan tokko warra waldaa kanaatiin utuu akkas jedhe አንድ ሰባኪ ዛሬ ለዚህ ቤተክርስቲያን እንደዚህ ካለ lamuu akka naddana dhaabbatee dhufee lallabu akkasin hin goone ለሁለተኛ ጊዜ እዚህ ጋር መጥቶ እንድሰብክ አታረጉት gooftaan Yesuus garuu ጌታችን ኢየሱስ ክርስቶስ waldaa warra ይሁዶታ keessa dhaabatee በአይሁዳውያን ቤተክርስቲያን ውስጥ ቆሞ jireenya isaanii ilaalee ሕይወታቸውን ተመልክቶ fakkeessuu malee riyaalitii waan keessaa dhabeef የማስመሰል ሕይወት እንጂ እውነተኛነት ያለው ሕይወት ስላልኖሩ isin awwaala maragamaadha jedheen እናንተ የተለሰናቸውም ደግሞ ተከደናችሁ መቃብር awwaalli ናችሁ maragamaan keessa isaatti wanta hin barbaachifne qabateetu የተለሰነ ወይም ደግሞ መቃብር በውስጡ የማይረባ ነገር ተሸክሞ ቦዴሳ በኬሳቲን ሞኖራን ዲበሜ ሚደጌራ በውጭው ግን ተግጦ ይታያል ማለት ነው ማሊሰ ሚደኒ ካማ ከነቲን ጀደ እቹም ባየነት ቱልፋታ ምንም አላደረጉትም ይሄንን ቃል ሲናገራቸው ጌታችን ኢየሱስ ክርስቶስ ጢሞቴዎስ ለማፋ በቆና ሰዲ ለኮብስ ሸንረቲ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ አካስ ጀደ እንደዚህ አለ ጳውሎስ እንደዚህ ያለ ጳውሎስ ዋይ ረኪነ ጉዮታ ጥሙራቲ ዱፉ ዱበቴቱ በመከራ በመጨረሻ ዘመን ሊመጣ የሚችለው መከራ ተናግሮ ክርስቲያኖኒ ባየን ወረፈ ከሳዳ እንደደቢያን ተውሳን የሙ አርጌ ብዙ ክርስቲያኖች በማስመሰል የሚመላለሱ መሆናቸውን አይቶ ቢፈዋቀሱ ቀቡ እንጀደን የእምነት መልክ አላቸው ወይም ደግሞ የሃይማኖተኛ መስለው ይታያሉ ጋሩ ሙሁምነ ሰዋነ ከሲ ከሰ ጅሩ ሞንገን ወደ እንደዚህን ሊያደርግ የሚችለውን ኃይል ደግሞ ይክዳሉ አላቸው ባየውል ፋታሚቲ ከባድ ነገር አይደለም ይሄ ኮንቴንቲ ቆፋዳን ጅሩ ኮንቴንቲ ሆማን ቀቡ ገሩ ከቨሪ ሳቱ ጋሪ ዳከጀቹቲ ይዘት ምንም የለውም ግን ውጫዊው ወይም ደግሞ ሲታይ ያምራሉ ኪታበ ወይቶኮ የበረሲተኒ አንድ መጽሐፍን በመጽፉበት ጊዜ በከሳቲ ታይትል ያጃይ ባበረሲተኒ ምናልባት ከሽፋኑ ላይ በጣም የሚስብ አሪስት ልትጽፉ ትችላላችሁ አቺቦ ደግሞ ዲዛይን ይሳሙ አከጃይ ባቶ ጀተኒ እንደዚሁም ደግሞ ውጫዊውን ዲዛይን በደንብ ታሳምራላችሁ ገባዳፍ ዮዲስተኒ ለገበያ ታቀርባላችሁ ጎጋንሳ ቆፍ ቲዮሪ ባሱ እንደው ያ ሽፋኑ ብቻ ገንዘብ ሊያመጣ ይችላል ነምኒ ዱብሱ ከሰ ኪታብቻ ማልቱ ጅራዴ በርባ የሚያነብሰው በውስጡ ምንድነው ያለው ብሎ ይፈትሻል ጎፍታን ኢየሱስ ቀብዬ ሰናዳቢ ጌታችን ኢየሱስ ክርስቶስ ከነዛ ሰዎች እንግዲህ ይሄንን ይዘት ነው ወልዳ ስምሪናቲን ሰከስ ጀደ ለስምሪና ቤተክርስቲያንም እንደዚህ ነው ያላት ወረ ይሁዶተውቱን ተኢን አይሁዳውያን ሳይሆኑ ነው ይሁዶታው ፊንጀዳንቱ ሲግዱ ጅራ እኛ አይሁዳውያን የሚሉት ከማከላችሁ ስላሉ ኮንቆርማታ ጉዳዳ ይሄ ከባድ ፈተና ነው ሰደፋ ረተብዲ ከነፍ ሶስተኛ ነጥብ ላይ ተስፋን የሰጣቸው ኢጲነ ስትዱፉን ሶዳቲ ነደ ሊመጣብሽ ያለውን መከራ አትፍሪ አላት ገለኒ ዋቀዮ ፋተው እግዚአብሔር ይመስገን ሆማ ሸኪን ቀባት ረኮንስ ፉል ዱራይራ ምንም አትጠራጠሪ መከራ ከፊት ለፊትሽ ነው ያለው ጋሩ አብዲን ኩተቲነን ሲወጅነን ጅራ አይደዋ ነገር ግን ተስፋ አትቁረጪ እኔ ካንቺ ጋር ነኝ አላት ገለኒ ዋቀዮ ፋተው እግዚአብሔር ይመስገን ዮሐንስ በቆና ኩደጃ ለኮብስ ሶዶሚ ሰዲረቲ ዮሐንስ ወንጌል 16 ቁጥር 33 ላይ ጎፍታን በርቶተ ሰዓቲን አከስ ጀደ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲያላቸው በየለፋት ረኪነ ቀብዱ በዚች ምድር ላይ ችግር ነው ያለባቸው መከራ ነው ያለባቸው ጃባዳም በየለፋ ሞኤራ አይደ ነገር ግን እንበርቱ እኔ ምድርን ዓለምን አሸንፌያለሁ አላቸው ጎፍታን ወልዳ ስምሪናቲፍ ጠለያ ጀጀቢና በሬስ ለስምሪና የሚያበረታታ ደብዳቤ ጻፈላት ጌታችን እኒ በርቶተ ሰዓቲ ፈንስኒ ወጅነን ጅራ ካይቲን ጀደ ለደቀ መዛሙርቱም እኔ ከናንተ ጋር ነኝ ያለው አምላክ ሐረን ወጅኒ ሰከጅሩ ምርከኔፈቹ ቀብ ዛሬም ከኛ ጋር እንደሆነ ማረጋጋት ነው ያለው ዋቀዮ ሲኒ ወጅኒን እንጅራ ነው እንጀዴራ እግዚአብሔር ከናንተ ጋር ነኝ ብሎናል ገለን ዋቀዮ ፋተው እግዚአብሔር ይመስገን ሮሜ በቆና ሰደት ለኮብሰ ኩደ ሰደት ይረቲ ሮሜ ምዕራፍ 8 ከቁጥር 18 ላይ ጳውሎስ አከስ ጀደ ዱበት ጳውሎስ እንደዚህ ብሎ ይናገራል ሰበብን ክርስቶስን ለለቡፍ ክርስቶስን ስለሚሰብክ ረኪነ ከሰት ዱፉ የሙ በሬ መከራውም ደግሞ ስደት እንደሚመጣበት ስላወቀ አከስ ጀደን እንደዚህ አለ ቆርማን ከኛ ሐራኩን የደን ዛሬ የምንፈተነው ፈተና ወይም ደግሞ መከራችን ጅሬኛ ሰኖፍ ዱፋ ጅሩ ዮ ኢላለም ሆማቶ ኮሚቴ ለኛ ሊመጣ ካለው ተስፋ ጋር በመናነጻጽርበት ጊዜ ምንም አይደለም አለ ኦቦሎታኩ ወገኖቼ ጎፍታን ረሰከሱ ማይዳ ዛሬ ጌታችን ኢየሱስ ክርስቶስ እንዲሁ ነው የምለው በሸነንተኒ ትፉፍቱ ረኮን እንጅሩ ነው እንጀን ምናልባት ተዝናንታችሁ ተቀጥላላችሁ ብሎ ተስፋ አልገባለን ወልዳ ስምሪናቲ ረኮ ስትዱፋ አይራደን ለስምሪና ቤተክርስቲያን መከራ የመጣብሽ ነው ያላት ገሩ ሞጀባዶን ሲወጅን እንጅራይ ነገር ግን በርቺ እኔ ካንቺ ጋር ነኝ አላት ሐረስ ዋቀዮ ዲፒነስ እንትዱፋ ጅሩን ሶዳቲና ነው እንጀቻ ዛሬም ጌታ ወደ እናንተ የመጣ ያለውን መከራ አትፍሩ ያለን ጉዮተ ዲፒና
kana laalchise waan dubbate qaban እነዚህን የመከራ ቀናትን አስመልክቶ ደግሞ የተናገረ ነገር አለው ጉዮታ ኩዳኒፍ ዲፕፋሙፍ ጅርቱ ወደ ለአስር ቀናት መከራን ልትቀበሉ አላችሁ አላቸው ወር ቲዮሎጂያኒ ከነረት ያዳ ደዳ ቀቡ መጽሐፍ ቅዱስ አጥኚዎች በዚህ ሐሳብ ላይ የተለያየ ሐሳብ ነው ያላቸው ኪታብ ቁልቁሉ ኬኛ ላልችሰኒ ቆረኖ ደዳ ወር በሬሰን ከነረት ያዳ ደዳ ቀቡ መጽሐፍ ቅዱሳችንን አስመልክቶ የተለያየ ጽናታዊ ጽሑፍ ያቀረቡ ሰዎች በዚህ ስፍራ ላይ በተጠቀሰው ላይ የተለያየ ሐሳብ አላቸው ኢፕኒ ስምሪና ዳንጉያ ኩዳኒ ፍቲን ጀደመ ኩል ሊትራሊ ዳ ወር ጀዳን ጅሩ ለስምሪና ቤተክርስቲያን 10 ቀን ነው የተባላት ጽሑፍ ስድቅ ወይም ደግሞ በስነ ቃል የተባለ ነው ብለው የሚያምኑ አሉ ጉያ መኩዳኒሱ መጀዳሜ ዳዳኒ ወር ያዳን ጅሩ ወይም ደግሞ በትክክል ያ 10 ቀን ነው ብለው የሚያምኑ አሉ ማለት ነው ወር ካኒሞ ሲምቦሊካ ሪፕሬዘንቴሽን ይቀባዳኒ ዱበት ሌሎቹ ደግሞ አይደለም የምሳሌያዊ ነው ወይም ደግሞ የሆነ ነገር ለመግለጽ የተቀመጠ ነው ብለው የሚያምኑ አኒ ገሩ ያደው እንደሳራዩ ዋይ ሰመሪ ከኑም በርባዱ እኔ በሁለቱም ሐሳብ ላይ ማጠቃላይ መስጠት አልፈልግም ወንቲያን ጀቹ በርባዱ ገሩ አብዲ ተኮን ሲንትሙ በርባዱ መናገር የሚፈልገው ግን አንድ ተስፋ ሊሰጣችሁ ፈልጋለሁ ዳንኤል በቆና ተኮ ለኮብስ ኩደለማ ካሲያገ ኩደሻኒቲ ዳንኤል ምዕራፍ 1 ከቁጥር 12 እስከ 15 ድረስ ዳንኤል ፋጋፈኛ ተሞት ይቻለገተን ሰና እነ ዳንኤል የንጉሱን ምግብ እምቢ ባሉ ጊዜ ጉያ ቆርማታ ኩዳኑ ከኔ ዳኒ ቱራን 10 የፈተና ወይም ደግሞ የመታያ ቀን ስጠን አሉት ከናፍ ለኮብስ ጉያ ኩዳኒ ኩን ከለቲ ደታይ ኮብራ ቀበታይ ዋንም ቤኩን ቀቡ ስለዚህ እንደዚህ 10 ቀናት በቀጥታ የምተረጎም ይሁን ሌላም ትርጉም ይኖር አላቅም ጋሩ ማቴዎስ በቆና ዲደም ያፍር ለኮብሰ ዲደም ለመረስን ገረሰነስ እንገይሱም በርባድ ማቴዎስ 24 ከቁጥር 22 ላይ ልወስዳችሁ ፈልጋለሁ ይሮን ፒናሱን ተወረፉ አመኒፍ ገባበቹ ዳባቴ ነምኒ ፈዩን ጅሮ ይዳን ያ የመከራ ዘመን ለተመረጡቱ ባያጥር ኖሮ ሚድን ሰው የለም ይላል ኡቱን ዋቀዮ ጉያ ቆርማታ ሰነን ገባብሱ ታይ እግዚአብሔር የፈተናውን ቀን ባያሳጥረው ኖሮ ሲላ ነምኒ ፈዩን ጅሮ ይዳን ማንም ልድን የሚችል ሰው የለም ሰባ ዋቀዮ ቆርማቲኑ ፉልዱራ ጅራ የእግዚአብሔር ወገኖች ፊት ለፊታችን ፈተና አለ ገሩ አብዲ ተኮ ቀምና ግን አንድ ተስፋ አለን አብዲኑ ይቀምኑ ሱኒ እኛ ያለን ተስፋ ዋቀዮ ጆሌ ሳቲፍ ጀዴ እግዚአብሔር ለልጆቹ ብሎ ጉያ ቆርማታ ሰነን ገባብሳ ያንን የፈተና ወይም ደግሞ የመከራ ቀን ያሰቀኖችን ያሳጥርልናል ገረ ዱማቲዮሙን ፊዱ ስናጠቃልል ኤርጋን ሳይንዱ መረጅሩ በመጨረሻው ምዕራፍ ላይ ያለው መልእክቱ ሐመዱአት አመነማታ ይሄድ እስከ ሞት ድረስ የታመነ ሆነ ይላል ክርስቲያኑማ ነማይ ሳትቦሎተኩ ክርስቲያንነት እስከ የት ነው አማ ወልዳ ከሰተ ሀል ሚጀታን ጅሩ ቆፋቲ በቤተ ክርስቲያን ውስጥ የተመቻቸው ሁኔታ እስካለ ድረስ ብቻ ነው አመነሞኒ ባየተኒን ወጅን ፋርፈተን ቆፋቲ ብዙ ሰዎች ሆነን እስካመለክን ድረስ ነው አመሰገንታን ሀለ ሚጀታን ቶርቤ አንገገፈሙ ቆፋቲ ፕሮግራሞችም ምንም ሳይዛነፉ በየሳምንቱ እስኪካሄዱ ድረስ ነው ዮሃሉኒ ከናነ ለኑት ዱፈም አልፈካን ከዚህ ውጪ ከብደው ሁኔታዎች ቢመጡብን ምን መስላለን ሐመዱአት አመነማታ ይሄድ እስከ መጨረሻው የታመነ ሁን ይላል ማቴዎስ በቆና ኩዳቶኮ ለኮብስ ቶኮ ካሲያ ገጃአት ማቴዎስ ወንጌል 11 ከቁጥር 1 እስከ 6 ላይ ጎፍታና ዮሐንስ ጩጳን ጎፍታ ኢየሱስ ሲትዳም ሰዳም ማቴ ቱሬ መጥምቁ ዮሐንስ ወደ ጌታችን ኢየሱስ ክርስቶስ መልእክት ልኮ ነበር ሄሮድስ ቀቤ መነይዳ ከሰ የሙሳ ገልጭ ሄሮድስ ባሳሰረው ጊዜ ማለት ነው ጎፍታ ኢየሱስን ዋይ ሳደገይቱ ስለ ጌታችን ኢየሱስ ክርስቶስ መልእክት ደረሰውና ስትዱፋይ ረሞ ከምብራኔ ገዳይ ዳም ሰትዳም አንተን ነው ወይስ ሌላ ሰውን እንጠብቅ የሚል መልእክት ነው የላከው ጎፍታን ሞከስ ጀዴ ዳሜፍ ጌታችን ኢየሱስ ደግሞ ወርጃመን ይነርጉ የውራን አይኖች ይበራሉ ወሪ ኦኮለን ይነደሙ አንካሶች ተፈተው ይሄዳሉ ወሪ ዱኩብሰተን ይፈዩ የታመሙት ይድናሉ ዋነን ወጀቻሩ ከኑ መትማ ሄዴትርክ ይህንን እየሰራው ያላቸው እንትን ታምራት በሙሉ ሄዳችሁ ንገሩታ ወበዳ ዮሐንስ ጩጳን ነሞ ባየ ጉዳዳ አስተውሉ ዮሐንስ መጥምቁ ትልቅ ሰው ነው ጎፍታ ኢየሱስፍ ነሞተ ባየዩ ሰትወል በርሲስ ጌታችን ኢየሱስ ክርስቶስና አይዛብን ወይም ደግሞ ብዙ ሰዎችን ያስተዋወቀው መንገድ ጠራጊ ነው ሰከነ ኦላዋ ቀዮ የደነ ሞተት ከነገር ሲሰይሳ እኖ የእግዚአብሔር በግ ብሎ አይዛብን ወደ ክርስቶስ ያመላከተው ዳቀ መዛሙርትን ወደ ክርስቶስ ያመላከተው ሰው ነበር ጋፍተኮ ገሩ አንድ ቀን ግን ሞቲ ወረ ሮማ ዋን ፈቴፍ በሮማውያን ንጉስ ፊት
mootii taatee haadha manaa obboleessa keetii fuudhuun sirrii miti waan ittiin jedheef ያንን ንጉስ ብቻ ስለነቀፈ አንተ ንጉስ ሆነ የወንድምን ሚስት ማግባት የለብህም ስላለ ብቻ mana hidhaatti galfame እስር ቤት ተገባ ማለት ነው achis ba'uu hin dandeenye ከዛም ሊወጣ አልቻለም mormi isaas achitti irraa murame አንገቱም እዛ ማለት ማቴዎስ boqonnaa 14 lakkoofsa tokko kaasee akka 12tti ማቴዎስ ምዕራፍ 14 ከቁጥር 1 እስከ 12 ላይ morma yohannisin kutanii ዮሐንስን አንገት ቀልተው sirbituudhaaf gabateerra kaa'anii kennan በሰፌድ አድርገው ለዘፋኝ ነው የሰጡት asmaariidhaaf saantima xixiqqoo kennu miti ለዘፋኝ ትናንሽ ሳንቲሞች አይደለም የሚሰጠው saantima xiqqoo kennaniif yennaan hin deemti asmaariin ምንም ጥቂት ሳንቲሞች ቢሰጧቸው ይሄዳሉ እነሱ isheen bara sanaa garuu akkasin turre ያቺ ዘፋኝ ግን እንደሱ አልነበረች morma yohannisin barbaade ዮሐንስ መጥምቁን አንገት ነበር የፈለገችው wanti nu fuuldura jiru baay'ee ulfaataadha ከፊት ለፊታችን ያለው መከራ በጣም ከባድ ነው gooftaan yesus hamma du'aatti amanamaa ta'ee waldaa simriinaatiif erge ጌታችን ኢየሱስ ክርስቶስ ለስምሪና ቤተክርስቲያን መልእክት ስልክ እንግዲህ እስከ ሞት ድረስ የታመነ ሆኗል gooftaa yesus qofaa miti ergaa kana waldaa simriinaatti kan hime ጌታችን ኢየሱስ ክርስቶስ ብቻ አይደለም ለስምሪና ቤተክርስቲያን ይህንን መልእክት የተናገረ lakkoofsa 11 isa dhumaa irratti ከቁጥር 11 ላይ hafuurri qulqulluun itti dabalee dubbate መንፈስም ለቤተክርስቲያናት ማሳሰቢያ ይሰጣል ማለት ነው akkasittiin jedhe እንደዚህ አላት inni mo'u የሚያሸንፈው du'a lammaffaatiin hin miidhamu jedhe በሁለተኛ ሞት አይጎዳም ማለት gooftaan ጌታችን du'a jalqabaan si oolchan jenne የመጀመሪያውን ሞት እንድትድን ወይም ደግሞ እንድታልፍ አደርጋለሁ አላለም utuu akkas ta'e yohannis cuuphaa bira dafee qaqqaba gooftaan እንደዚህ ቢሆን ኖሮ ዮሐንስን መጥምቁን ይደርስለት ነበር haa ta'u malee ይሁን እንጂ gooftaan du'a lamaffaatti akka moonu abdiinuu kenneera ጌታችን ኢየሱስ ክርስቶስ ሁለተኛውን ሞት እንድናሸንፍ ተስፋ ሰጥቷል kana argachuuf garuu amma dhumaatti amanamaa ta'utu nurra jira ይህንን የሁለተኛውን ሞት ላይ ድል እንድንነሳ ግን የሚያስፈልገው ነገር እስከ መጨረሻው የታመነ እስከ ሞት ድረስ የታመነ መሆን ነው ወልዳን ስምሪና ቤተክርስቲያን ጎተ tokko qabdi አንድ ጀግና ነበራት ጎቲ ጃባን ሱን አንድ ትልቅ ጀግና ፖሊካርፕ ኤዳማ ፖሊካርፕ የሚባል ነበር ጌጌሳ ወልዳ ስምሪና ቱሬ የስምሪና ቤተክርስቲያን መሪ ነበር ቄሳር ሞቲ ሮማ በረዋቀፋሙ ኬሳ ሮማ መሪ ቄሳር በሚመለክበት ዘመን ላይ ጎፍታ ኢየሱስን እኒ ጎፍታዳ እንጀዲኒቲ ቄሳር ጎፍታዳ ጀዲ የዳሜ ዋማሚ ጌታ ኢየሱስ ክርስቶስን ጌታ አትበለው ቄሳሪን ነው ማለት ያለብህ በተባለ ጊዜ ነበር የተጠራው ቄሳሪሞ ኢየሱስ የደኒ ጋፈተን ያንተ ጌታ ቄሳር ነው ወይስ ጌታችን ኢየሱስ ክርስቶስ ነው ብለው ጠየቁት እኒ ገሩ ጎፍታ ኢየሱስ የደ እሱ ግን ጌታ ኢየሱስ ክርስቶስን መረጠ እሱ ነው ጌታ rakkoon amaan akkasii dhufe ምናልባት እንደዚህ አይነት ከባድ ጊዜ ከመጣ jechuu እንደንደኛ ነው አከስ ማለት እንችላለን እኛ ዛሬ ሁበዳ ፖሊካርፕ ጋፈ ከነ ጋፈተሙ አስተውሉ ይሄ ፖሊካርፕ የተባለው ሰው ይሄንን በተጠየቀ ጊዜ አደና ሌንጮኒ ቤላን ሂከመን ይገድፋሙፍ ጀዱ ከጎኑ ተርበው የተዘጋጁ አናብስት ሊለቀቁ ነበር አሲኒሞ ኢብዲቦ በፈሜ ቆጳይ ሰየገታ ከፊት ለፊቱ ደግሞ በደንብ የነደደ እሳት ተጠብቀው ነበር አሲኒሞ ሎልቶኒ ሮማ ኤቦ ቀበተኒ ዳበቻሩ ከጎኑ ደግሞ ሮማውያን ጦራቸውን ይዘው ጠብቆት ነበር ከነግዱት ሰዋመኒቱ በእነዚህ ሁሉ መሃል እሱን ጠርተው ፖሊካርፕ ተጠርቶ ማለት ነው ሲገድፍ ናቲ እንለቃለን ቄሳር ጎፍታዳ ጀዲዳን ቄሳር ብቻ ጌታ ነው ብለ ተናገር አሉት ለክ ሄደ እምቢ አለ ኢየሱስን ገነየዳን ኢየሱስን እንዲክድ ተጠየቀ ለክ ሄደ እምቢ አለ ማልፍለታ አይዳኒ ምንድነው የምትመርጠው ምርጫ ምንድነው አሉት ማሊፍ ጎፍታኬ ከነንገንቱ አይዳኒ ለምንድነው ጌታዬን የማትክደው አሉት እኒ ሞከስ ጀዴ ዴቪስ እሱ ደግሞ እንደዚህ ብሎ መለሰላቸው ወጋ 86 ተጃጅሌን ጅራ ለ86 አመታት እሱን አገልግያለሁ ጎፍታን ኩን ወጎተ ከነ እንዳት ዋን ተኮ ነትን ይርስኔ ይህ ጌታዬ አንድ ቀን አንድ ነገር አላጎደለብኝም አላቸው ከናፊ ሰንገን ወዴ ስለዚህ እሱን አልክደውም አለ ገለኒ ዋቀዮ ፋተው እግዚአብሔር ይመስገን ኢብዳ ኬሰ ደቀኒ ሰካን በእቶኑ እሳት ውስጥ ከተቱት ኢብዳ ኬሰ ሰዳበን በእሳት ውስጥ አቆሙት ወበዳ ፖሊካርፕ አስተውሉ ፖሊካርፕ ጃርሳ ማንጉዶ ነመጉዳ ነመከበጃቲ ሽማግሌ ነው ታላቅ ሰው የሚከበር ሰው ነው ነሙ አከሲት
እንደዚህ አይነት ያለ ሰው ጎፍታ ገኒ ኢቲን ጀዳኔና ጌታችን ኢየሱስ ክርስቶስን እንዲክድ ተጠየቀ እምቢ አለ ኑት እንደንደኛ ከነጎቹ ዛሬ እንችላለን እኛ ብንጠየቅ ኢብደ ከነ ከይሰ ሴንታቲን ጀዳን በዚህ እቶን ውስጥ ትጣላለህ ተባለ እንሞ አከስ ጀዴ ዴቢስ እሱ ደግሞ እንደዚህ አለ እስኒሳ አብዳም መጉበቴ ሮሙርታይ ቦደዳሙ ከይሰነ ዳቡ ደንዴሱ እናንተ አሁን ተቃጥሎ ከተወሰኑ ደቂቃዎች በኋላ መጣፋ ውስጥ ልታቆሙኝ ትችላላችሁ አንሞ ኢብደስ ዶለ መፋቦ ዳሰነን በቀቻይራ አይደ እኔ ደግሞ ሁለተኛውን ሞት ነው ሸሸው እየፈራው ያለው ረክኒ ኮሽን ኩን የሮንሼ ገባብዱ ደድ እቺ መከራዬ ጊዜው አጭር ነው ፈርፈና ተኮ ባሬሴን ቱሬሮ ተኮ አንድ መዝሙር ጽፌ ነበር የሆነ ወቅት ላይ አተሚተከን የሮሰን ፖሊካርቢት ደበለ እምቤኩ እንዴት የፖሊካርብን ታሪክ እንደጨመርኩ አላቀም በወቅቱ ኡቱካኤ ባረኬኛ ሞቲን ጀሊና ሙርቴሶይ ኒገንታሞ ኒጉባታ ካንጀዴ ጋፊዴሶይ ጎፍታንጋኖ ናንጉባዳ ጋረቢዳቲ ደርቡኒ ናመጄዱ ሜቀቃብዳ ጎተከ ፖሊካርፒኒ ሐመዱማት አመናማተይ እስከ መጨረሻው ታማኝ ሁን አኒ ሞጎንፎል ፊናንሲ ፊዴ ዱፋዴ ወታክለንን ይጀል ይመጣለው አካ አመዱማት አመናምኔ ጎንፎል ፊናሰና አርገኑት እስከ መጨረሻው ጸንተን ያንን የክብር አክሊል እንድናገኝ ዋቀዮ ለጴ ኬኛታ ዱበቱ እግዚአብሔር በእያንዳንዳችን ልቦና ይናገራን ኡልፋዳ እግዚአብሔር ባርካችሁ